የኤንጋት ፈተናን አስመልክቶ አዳዲስ ነገሮች አሉ። ለሁሉም በደንብ ሼር እንድታደርጉልኝ የምፈልጋቸው ነገሮች ናቸው። የመጀመሪያው ሐሳብ ሁሉም የፈተና ኤግዛም ሴንተር የመረጣችኋቸው ፈተና የማይሰጡ አሉ ከነዚያ ውስጥ በሚል የፈተናዎች ኤጀንሲ ለዩኒቨርሲቲዎች ልኳል ደብዳቤ። ስለዚህ በሱ መሰረት ዩኒቨርሲቲዎች የውስጥ ማስታወቂያ እየለጠፉ እንደማይሰጡ የተናገሩ አሉ። ሁለት ዩኒቨርሲቲዎች የተላከልኝ የውስጥ ማስታወቂያ አለ። ከደባርቅ ዩኒቨርሲቲ እና ከደብረ ታቦር ዩኒቨርሲቲ ተልኮልኛል። የደብረ ታቦር ዩኒቨርሲቲን ትላንት ቴሌግራም ቻናል ላይ አጋርቻችሁ ነበር። የደባርቅ ዩኒቨርሲቲ ደግሞ ዛሬ ተልኮልኝ ወደ ጎንደር ዩኒቨርሲቲ እንደተዛወራችሁ የሚያሳይ ደብዳቤ ነው፣ የማስታወቂያ ማለት ነው። ስለዚህ ሌሎቻችሁም ከዚህ በፊት ኤግዛም ሴንተር ያልነበሩ በዚህ ዓመት ብቻ የተጨመሩትን እነሱን ቼክ አድርጋችሁ የለጠፉት ማስታወቂያም ካለ ይሰጣሉ ወይስ ደግሞ አይሰጡም በትክክል የሚለውን ቼክ አድርጋችሁ ማወቅ አለባችሁ ጉዞ ከመጀመራችሁ በፊት። ከኤግዛም ሴንተሩ አንጻር መግለጽ የምፈልግላችሁ ነገር ምንድነው? ከዚህ በፊት አንደኛ ተደርጎ የማይታወቀውን ነገር በዚህ ዓመት ብቻ ሁሉም ዩኒቨርሲቲዎች ኤግዛም ሴንተር እንዲሆኑ ነበር የተደረገው። ከዛ ግን አሁን የፈተናዎች ኤጀንሲ ያቀረበው ምክንያት ምንድነው? ከማዕከል የምጠቀማቸውን የፈተና አስተባባሪዎችና የፌዴራል የጸጥታ ኃይሎችን ማሰማራት የምችልበት ሁኔታዎች የሉኝም፣ በሱ ምክንያት ከጸጥታ ጋር በተያያዘ ማለቱ ነው። በሱ ምክንያት አንዳንድ ዩኒቨርሲቲዎች ለፈተና አይመረጡም ብሏል። እናንተ በግጭትም ውስጥ ለፉ በምንም ውስጥ ለፉ የትም ቦታ ሄዳችሁ ብትፈተኑ ምንም እሱ ግድ የሚሰጠው አይነት ነገር አይደለም። ከዚህ እናንተ ጉዳዩ ስላልሆነ ቶሎ ብላችሁ መረጃውን አጣሩና በጊዜ ጉዟችሁን እንድታደርጉ ማለት ፈልጋለሁ። በፊት ወደ ሞላችሁበት ጉዞ ከመጀመራችሁ በፊት ይሄንን ነገር አጣርታችሁ መጨረስ መቻል አለባችሁ።